ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሁሉ ሰላም ነው አለው። እግዚአብሔር ይመስገን። እንግዲህ ምን ልል እንደመጣሁ አላውቅም፣ ግን ሰብስክራይብ እንድታደርጉኝ እፈልጋለሁ ከምር። ሁለተኛ ነገር ደግሞ ሰብስክራይብ እየተነሳብኝ ነው። ትናንትና አሁን አምስት ነው ምናምን ሰብስክራይብ ተነስቷልና ደነገጥኩኝ። ምንድን ነው ግን ደግሞ አንድ ሰው ሰብስክራይብ ካደረገ በኋላ ከ24 ሰዓት በኋላ መሰለኝ ድጋሚ እኔ ለዛ ሰው መመለስ ያለብኝና እሱን ስላላወቅኩኝ ሰብስክራይብ መልሼ ነበርና በዛ የተነሳ ተነሳ መሰለኝ። እና አሁንም እንደው አደራሽ ሰብስክራይብ እንድታደርጉኝ እፈልጋለሁ። ከምሬ ነው የምላችሁ። እኔ እየቀለድኩኝ አይደለም። ሁላችንም ደክሞናል አውቃለሁ። በስደት ብዙ ነገር ይሰለቻል፣ ብዙ ነገር እንትን እንላለን እና እጅ ለእጅ ተያይዘን ማለት እጅ ለእጅ ተያይዘን እርስ በርሳችን ብናድግ አሪፍ ነው። ምክንያቱም እኛ በስደትም በሰው ሀገርም ሰው ቤትም ብንሆንም ለብዙዎቹ እንትን ሆነናል። በቃ ብዙ ነገር አስተካክለንላችኋል ህይወታቸውን ማለት ነው። ቪዲዮዎችን እያየን ሰብስክራይብ እያደረግን ሲያዝኑም እያዘንን ሲያለቅሱም እያለቀስን ሲደሰቱም እየተደሰትን አንድ ላይ አብረናቸው እንትን ግን እኛ ስንወድቅ እኛ ስደተኞች በተለይ በአረብ ሀገሩ ያለን እህቶቼ ስንወድቅ አገር ቤት ገብተን የሆነ ችግር ደርሶብን እንኳን እንባችን የሚያብስልን ሰው የለም። ስለዚህ እኛው ራሳችን ለራሳችን ማወቅ አለብንና እጅ ለእጅ እንያያዝ። ከምሬ ነው የምላችሁ። ግዴታ አንድ ሰው ሰብስክራይብ አድርገኝ፣ እንደዚህ ደግፈኝ፣ እንደዚህ አድርጉኝ፣ እንደዚህ በቃ እርስ በርሳችን እንያያዝና እንደግ። ከምር እኔ ይሄንን ነው የምለው። ምክንያቱም እንደምታውቁት ነው አሁን የስደቱን ህይወት ለእናንተን ለማስረዳት እኔ እንጃ አላቅም፣ ይከብዳል። ግን ከባድ ነው። ብቻ እኔ የምለምናችሁ ሰብስክራይብ እንድታደርጉኝ ነው። እኔም እመልሳለሁ። ላይቭ በምትገቡበት ሰዓት መጥቼ ደምሩኝ ከስራ ላይ ሆኜ ነው። ከምሬ ነው የምላችሁ። የምጽፈውን እንኳን በስነ ስርዓት አላየውምና የሆነ እንትን እላለሁ ማለት ነው። ልሳሳት እችላለሁና ለሚያነበው ሰው ላይነበብ ይችላልና እናንተም በቃ እጅ ለእጅ እንረዳዳ። ከምር ህመሙን የምናውቀው እዚሁ የቀመስነው ያየነው የኖርንበት ልጆች ነን እና የእድሜያችን ጉዳይ አለ። ብሩ እንኳን ቢሳካልን ነገ መጨረሻ ብሩ የሚያልቅና ጉልበታችንም ይደክምና ጠያቂ እናጣለንና ለዛ እርስ በርሳችን እንወቅበት። እኛ ለኛ እንስራ። እኛ ብዙ ነን። እንኳን እኛን ብዙ ሰዎችን እናነሳለን። ግን ለኛ ትንሽ አላቅም ለራሳችን ጎበዝ እንድንሆን ጠንካራ እንድንሆን ውስጣችን አይፈቅድም መሰለኝ። ብዙ ጊዜ ለረጅም ጊዜ በስደት እንቆያለን። በሽታ ላይ እንወድቃለን። እያመመን እንኳን እየራብን እያመመን የምንሰራ ልጆች በጣም ብዙ ነንና ለዛ ቢያንስ በስደት ዓለም ስንኖር ስልካችን ከዛ ከኢትዮጵያ ስንኖር የነበረው ስልክና እዚህ ያለን ስልክ ለየት ያለ ነው። የተሻለ ስልክ ነው። ሁለተኛ ደግሞ ኢንተርኔቱ በነፃ ነው። በዛ ሁላችንም ተጠቅመን በቃ የሆነ በቃ ለኛ ቢያንስ ትንሽ ውስጣችን እንዲያርፍልን እዚህ ይሄንን ሰርተን ደሞዝ ነገ እንቀበላለን። በቃ የሚረብሸን ስሜት አይኖርም ማለት ነው። ምክንያቱም
እዚህ ሀገር ኑራችሁ ኢትዮጵያ ውስጥ ገብታችሁ ለመኖር በጣም ይጨንቃል። አላቅም ለምን እንደሆነ አላቅም። እኔ ይጨንቀኛል ለምን እንደሆነ አላቅም። አንድ ቀን እኔ ቂጣው ሁሉ ይናፍቀኛል። ግን እኮ እዚህ ስደት ላይ እኮ አልበላም እና ያ ነገር ትንሽ የሆነ ነገራችን እንዲስተካከልልን ሁላችንም ምናልባት እንደዚህ ይሄ እግዚአብሔር ፈቅዶልን ሁላችንም ሰዓት ቆጥሮልን ክፍያ ጀምሮ ምናምን ነገር ብንገባ ወይም ደግሞ እዛም ደግሞ እንደዛ እንዲሆን ብናደርገው የሆነ አይምሯችን አይረበሽም። ተረጋግተን ከሀገራችን ላይ ቁጭ ብለን ወልደን አግብተን ወልደን መኖር የምንችልበት እንትን ይኖራል ማለት ነው። አይምሯችንም የሆነ ብዙ ነገር አያስብም እና ለዚህ ሁላችንም ከፍተን ሁላችንም ዩቲዩብን ከፍት የሚከፍለው ፈረንጅ ነው። ምናችንም የማንንም እንትን መብት እንትን ሚል የለም እና ሁላችንም እንረዳዳ። ሰብስክራይብ እናድርግ። ሰብስክራይብ ያላደረግነውን ሰው ሰብስክራይብ እናድርገው፣ እናሳድገው፣ ኮሜንት እንስጥለት። እኔ በኮሜንት ማለት ሰብስክራይብ ማድረጋችሁ ልክ እኔ እንትን ላይ ነው፣ እኔ ቪዲዮ ውስጥ ነው፣ ኮሜንት ላይ ነው። ምክንያቱም በላይቭ ላይ ከሌን ያዡ ሲሉኝ ስገባ ወደ ቲክቶክ የሆነ አጫጭር ቪዲዮ የሆንብኝና ሰብስክራይብ ማድረግ አልችልም። ለምን እንደሆነ አላውቅም፣ እምቢ አለኝ እና የምችለው ኮሜንት ላይ ብቻ አንስቼ እነሱ ቪዲዮ ውስጥ ገብቼ ሰብስክራይብ አድርጌ ምጽፈውን ኮሜንት ጽፌ ምናምን ነው የምወጣውና አንዳንዴ በኋላ መልሳለሁ ብዬ ስናገር የሆነ በቃ አይደል ለአንዳንድ ሰው የማይመስለው ሊኖር ይችላልና በታማኝነት ሰብስክራይብን እመልሳለሁ። እናንተም አግዙኝ፣ እርዱኝ። እኔም በቃ ሰብስክራይብ ያላደረኩትን በሙሉ እዛ ጋር ሰብስክራይብ ያደረገኝን ሰው በሙሉ እመልሳለሁ ማለት ነው። እውነት ስነግራችሁ እኔ ስደት ስልችት ብሎኛል እና ወደ ሀገሬ እኔ ነገ መሞቴ አይቀርም። ቢያንስ አንድ ቀን አርፌ በቃ ማንም ሳይጠራኝ በቃ እርፍ ይሆናል አይደል? ሁሉ ነገሬ በቃ የሆነ እርፍ አይምሮዬ ስጋዬ ብቻ ሳይሆን ነፍሴም የሆነ በቃ ማንም የሚጠራኝ ሰው የለም። ማንም ብቻ ብዙ ነገር እና እንደዛ መሆን እፈልጋለሁ። በቃ እረፍት እፈልጋለሁ። እንደዚህ ብዬ በእንደዚህ ሁኔታ በሞት ግን ከምር ነፍሴ ራሱ እኔ እንጃ እረፍት የምታገኝ አይመስለኝም። እና ሁላችንም የእንደዛ አይነት ተመሳሳይ አለን ማለት ነው። እና እህቶቼ ወንድሞቼ አሁንም ቢሆን እንድታበረታቱኝ እፈልጋለሁ። በቃ ይህንን ነው የምላችሁ። ለእናንተም የቻልኩትን ያክል እኔ ኮሜንት ላይ ያገኘሁትን ቪዲዮ ያገኘሁትን ሰብስክራይብ ያደረገኝን ሰው በሙሉ እያንዳንዱ መልሳለሁ፣ እያንዳንዱ ማለት ነው። እና ይሄን ነው የምላችሁ። በተረፈ አይዟችሁ፣ እግዚአብሔር ከኛ ጋር ይሁን። ሁላችንም ለሀገራችን ያብቃን፣ ለምንሰራውም ነገር በረከት ያምጣልን፣ እንግዲህ ይስጠን። እና እንግዲህ 2025 ጨርሰን 2026 ገብተናል። እንግዲህ በፈረንጆቹ እንግዲህ መጪው ደግሞ ጊዜ መጪው ዘመን የሰላምና የደስታ ሰላም በቃ ሰላም የሚሆንበትን እግዚአብሔር አምላክ ያስተካክልልን። እና ይሄንን ነው የምላችሁ እህቶቼ። እንግዲህ ይሄንን ቪዲዮ እንደዚህ በሰብስክራይብ ዙሪያ የሰራሁት እዛ ጋር በኮሜንት ብዙ ሰዓት ሀሳቤን ስላልገለጽኩላችሁ ይሄንን ሀሳቤን ሰምታችሁ ትረዱኛላችሁ በማለት ነውና ኢትዮጵያ ግን ስገባ አሪፍ ቪዲዮ ሰራላችኋል። ከምሬ ነው የምላችሁ። አሪፍ የሚገነባ ሰው የሚያጠነክር ቪዲዮ ሰራላችኋለሁ ማለት ነውና እዚህ ጋር ግን እንደምታዩት ነው ከስራ ከምናምን። ዛሬ እንደውም ደክሞኝ ነበር። ቀን በጣም አሪፍ ሀሳብ መጥቶልኝ ነበረ፣ ግን
ረሳሁት። ግን ይሄም ደግሞ ለኔ ስለሚያስፈልገኝ መልእክቱ ለኔ ስለሚያስፈልገኝ መልእክት አደረኩት ማለት ነው። እና በተረፈ ሰላማችሁ ይብዛ። መልካም ጊዜ ይሆንላችሁ። እንዳትረሱኝ፣ እንዳታሳድጉኝ እፈልጋለሁ። ስለ ዩቲዩብ ብዙ ነገሮችን አላቅም፣ ግን በሂደት አውቃቸዋለሁ ብዬ ስላሰብኩኝ በድፍረት ነው የጀመርኩት። እንግዲህ እግዚአብሔር ያውቃል። ሁላችሁም እንግዲህ እንድታበረታቱኝ እፈልጋለሁ። በተረፈ መልካም ጊዜ ይሆንላችሁ። መልካም አዳር። የነገ ሰው ይበለን።